ዝሙትን ምንረታው ሞተን ስንቀበር ብቻ ሞተን ስንቀበር ብቻ። ይሄን አሁን ሌላ ታሪክ አልተረክም፣ የተረጋገጠ ነገር ነው። ከዚያ ውጭ በምድር ላይ ያለን የምንጠብቀው በመራቅ ነው። ምን በማድረግ? አንደኛው መራቅ ነው። መጽሐፋችን ከሴት ርቆ እንጽጠብቆ ይላል። ከምን ርቆ? እየተፈጋፈጉ አይዳንም፣ በእውነቱ አይዳንም። እና ይሄ ፓትርያርክ ግን እየተፈጋፈገ ሆኖ አይደለም፣ በመውጣቱ በማየቱ ብቻ አስቸገረው እና አብዝቶ ሰገደ፣ ጾመ፣ ጸለየ። ሁሌም ህይወቱ ነው ጾም፣ ጸሎት፣ ስግደት፣ ብዙ ቸርነት አደረገ። ግን ጾሩ አለቀዋለ። የነዛ ትንቢት የተናገሩለትን መንፈሳዊ አባቶች ውስጥ አንዱን ሄዶ አማከረ። ይሄ ጾር አልነቀላለይ፣ ከሰውነት የተነቅሎ አልወጣ፣ ምን ይሄን አደረኩ ምን ላደርጋለሁ? ያባስ ሲመክረው ምን አለው? እንዲህ አይነት ጾር ተነቅሎ የሚወጣው በትህትና ብቻ ነው። በምን? ርዕሳችን ምንድነው? ትህትና ነው አይደለም? የትህትናን ስራ ከሰር። ምክንያቱም ፓትርያርክ ነው፣ የመጨረሻው ስልጣን ላይ ነው ያለው። የልዕልና ትልቁን ስራ ነው የሚሰራው። ወርደህ የትህትና ስራ ነው። ገዳሙ ስለሚኖር ተደብቆ ለ2 ዓመት ያህል ሌሊት እየተነሳ የገዳሙን ቆሻሻ እየጠረገ መድፋት ጀመረ። ወደ ገዳም ሽንቱንም ሰገራውንም በገዳም እንዳሁኑ ዘመናዊ መጸዳጃ የለም ታውቃላችሁ አይደለም? ያረጋዊውን ቆሻሻ እየወሰደ እያጸዳ ቀን ጠርገዋለሁ ቢልም ያስጠርገው የለም። ፓትርያርክ ነው አሱ። 2 ዓመት ታግሶ ሳያቋርጥ ካጸዳ በኋላ እግዚአብሔር ትህትናውን አይቶ የዝሙትን ጾር ነቅሎ ጣለለትና እንደ እግዚአብሔር መልአክ ሆነ ይላል። ይኸው ትህትና እንደዚህ ነው ክርስቲያኖች። ትህትና የዝሙትን ጾር ነቅሎ የሚጥል ነው። አምንም አምላካችን እግዚአብሔር ትዕቢታችንን በቸርነቱ ነቅሎ ይጣለልን። 1-2 ጥቅሶችን አንብቤ ትምህርቴን አጠቃልላለሁ። በእውነቱ ሰው ሆይ መልካሙን ነግሮሃል፣ እግዚአብሔርም ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ትወድም ዘንድ ከአምላክህም ጋር በትህትና ትሄድ ዘንድ አይደለምን ይላል። ከአምላክህ ጋር በምን ትሄድ? ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2:3 ላይ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታደርጉ፣ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ይሄ የትህትናን ብያኔ ከመጽሐፍ ቅዱስ የምናገኘው እዚህ አነበብኩላችሁ ጥቅስ ላይ ነው። ትህትና ማለት ምን ማለት ነው ካል፣ ትህትና ማለት አንድ ሰው ራሱን በምድር ላይ ካለ ከማንኛውም ሰው እኔ አንሳለሁ ብሎ በውስጡ ማመን መናገር አይደለም። በውስጡ ምን ብሎ ማመን? ከማንም ሰው እኔ ምን አደርጋለሁ? አንሳለሁ። ከኔ የሚያንስ አንድም ሰው የለም። አሁን ከኔ የሚያንስ ሰው የለም ካልንኮ ትችት እናቆማለን፣ ወደ ማስተዋል እንመጣለን። አንድ አባት በገዳመ አስኬት ወደ አባ መቃርስ ቀርቦ አባቴ ሆይ ይድን ዘንድ ምን ላድርግ ብሎ ጠየቀው። በምክሬ ታምናለህ ሆይ አለው። እንዲህ ሳላምን እመጣለሁ? እናንተን አብነት አድርገን ወደ ደረሳችሁ ማዕረግ ለመድረስ አይደለምን? እባክህ ምከረኝ አለው። እንግዲያውስ ከሁሉም እኔ አንሳለሁ እያልክ ሂደህ ኑር፣ ሌላ አይደለም ያስፈልጋል ሲለው ህሊናው አሰበና ጨነቀው። እንዲህ አለ፣ እሺ ጥሩ አባቴ ከብዙ ሰው አንሳለሁ፣ ግን ባንስ ከነፍሰ ገዳይ አንሳለሁ ብሎ ጠየቀው። አሁን የኛም ጥያቄ እንደዚህ ነው። በነገራችን ላይ አሁን ስንማር ከሁሉም ሰው እንደምናንስ ልናስብ እንችላለን። ስንወጣ ግን አረ ከገሌስ አረ በፍጹም እንዲህ ቦርድ ከገሌት ወይ አረ እሷስ ይቅርብኝ እንላለን። በነገራችን ላይ የሆነ ሰው አለ ከኛ የሚያንስም ይመስላል። አረ በየትቴ አረ በምንጣማ ገሊትም አረ ምንላቸው ብዙ ሰዎች አሉ። እግዚአብሔር በቸርነቱ ይፈውሳል። አሁን ይህም ሰው እንደዛ ነው ያለው። ባንስ ከነፍስ ገዳይ አንሳለሁ ያለው። ቲቶ ላይ ያለውን የቅዱስ ጳውሎስ ጠቀሰለት። ለንጹሃን ሁሉ ንጹህ ነው። በነገራችን ላይ ሌባ እናት ልጇን አታምንም ይባላል አይደል? ምክንያቱም ሰው ሌባ ከሆነ ሰው ሁሉ የሚሰርቅ ነው የሚመስለው። ዘማዊም ከሆነ ማንም ሰው የሚያመነዝር ነው የሚመስለው። እንደ ራሳችን ነው። ንጹሆች ደግሞ ወንድና ሴት እንኳን ተኝተው ቢያዩ እንደዚህ ያለ ሐሳብ ምትሃት ይሆናል ብለው ነው የሚያስቡት። ራሱ በአካል እንኳን ቢገጥማቸው፣ ምክንያቱም አእምሮአቸው ማሰብ አይችልም፣ ንጹሆች ናቸው። ስለዚህ ይሄ አባት ምን አለው? ለንጹሃን ሁሉ ንጹህ ነው። ንጹህ ብትሆን ኖሮ ሲገድል እንኳን ብታየው ይሄ ሰው አንድ ሰው ገደለ፣
እኔ ግን ደጋግሜ ኃጢአት በመስራት የራሴን ነፍስ ደጋግሜ በመግደል እኔ እበልጠዋለሁ ትል ነበር አለው። አያችሁ ትህትናም እንደሆነ አይመስለንም። አሁን ስናይ አረረ ነገር ምንላቸው ክርስቲያኖች ትህትና ቀላል ነገር አይደለም። በፉከራ ምን ሆነው አይደለም። ከልብ ከማንም ሰው አንሳለሁ ካላል መዳኛ። ለዚህ ነው ቅዱስ ጳውሎስ ማንም ሰው ባልንጀራው ከእርሱ እንዲሻል ይቁጠር ይችናት የትህትና ብያኔዋ ዴፊኒሽን ነው። ማንም ሰው ከኔ ይሻላል እንዲህ ማለትን እግዚአብሔር በልቦናችን ያሳደረብን። ቅዱስ ጴጥሮስ እንዲህ ይላል፣ እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ። አቤት አቤት አቤት! ትህትናን እንደምን ታጠቁ? እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። በረከቱ ይደርብን። ትህትና እንደ ልብስ ታጠቁታል። ሌላ መንገድ የለም። ግን የመጨረሻው ጥቅሳችን ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 ነው። እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። ስለዚህ እግዚአብሔር የሚመለከተው ወደ ማን ሰው ነው? ወደ ትሁት ሰው ብቻ ነው እግዚአብሔር የሚመለከተው። ክርስቲያን ዳዊትም ልበ ትሁተ ወየዋሃ ኢይሜንን እግዚአብሔር፣ ትሁቱን የተዋረደውንና የተሰበረውን መንፈስ እግዚአብሔር አይንቅም። በምንም መንገድ መንፈሱን የሰበረን ሰው እግዚአብሔር ይቀበለዋል። ክርስቲያኖች ይሄ የመዘጋጃ ሳምንት ነው። ወደ ጸጋ እግዚአብሔር ለማደግ ከእግዚአብሔር ጋር ለመታረቅ መሰረታዊ የሚያስፈልገን ነገር አንዱ ትህትና ነው። ቅዱስ ጴጥሮስ እንዳለው ትህትናን እንደ ልብስ ለመታጠቅ ልቡናችንን አሁን ምንድነው የምናደርገው? በጸሎታችሁ ጊዜ እባክህ የትዕቢትን ጉቶ ከልቤ ነቅለህ ጣልልኝ እያላችሁ 41 ጊዜ ለመኑት። እርግጥ የሚደረገው ቅዱሳን አባቶች የሚመክሩት በእኛ ላይ ከሰለጠኑት ኃጢአቶች በእያንዳንዱ ሰው ላይ ይላሉ ቅዱሳን። ብዙ ኃጢአቶች አሉብን፣ ይሄ ምንም ጥርጥር የለውም። ግን ከኃጢአቶቹ አንዱ እንደ አውራ አለ። በአንዳንዱ ሰው ላይ በጣም ገኖ የሚያስቸግረው ዝሙት ሊሆን ይችላል። በአንዳንዱ ሰው ላይ ሐሰት ሊሆን ይችላል። በአንዳንዱ ሰው ላይ ምቀኝነት ሊሆን ይችላል። በአንዳንዱ ሰው ላይ ስስት ሊሆን ይችላል። በአንዳንዱ ትዕቢት ሊሆን ይችላል። ስለዚህ በራሱ ላይ እያንዳንዱ ነፍስ ማለት ነው እያንዳንዱ ሰው በራሱ ላይ የሰለጠነውን ዋናውን ኃጢአት ይምረጥና ያንን ከኔ ነቅለህ ጣል እያለ እየሰገደ እያለቀሰ እየጾመ ደጋግሞ ልክ አሁን ፓትርያርኩ 2 ዓመት ነው አይደል ቆሻሻ እንኳን የጠረገው። መሸኮል የለብንም። 2 ዓመት ይሁን 2 ወር ይሁን ያን እግዚአብሔር ያውቀዋል። 2 ሳምንት ይሁን ደግሞ 2 ሱባኤ 14 ዓመት ይሁን ይሄን እግዚአብሔር ያውቀዋል። ግን አንድ ሰው ያንን በሱ ላይ የሰለጠነውን ዋናውን ኃጢአት ከተዋጋው ትዕግስትም ካለው እግዚአብሔር አንድ ቀን ነቅሎ ይጥልለታል። ልክ ዋናውን ነቅሎ ሲጥልለት ልክ አንድ ትልቅ ዛፍ ሲሄድ ብዙ ስሮች አብረው ተነቅለው ይወድቃሉ አይደለም? ልክ እንደዚያ ትንንሾቹ ኃጢአቶች አብረው ይደክማሉ፣ ይጠፋሉ። ስለዚህ ክርስቲያን ሁሉንም ለምሳሌ አሁን በትርም 10 በትር ሰጥተው ስበሩ ብንል 10ን አንዴ እንሰብራለን። ምንድነው የምናደርገው? አንዳንዱን አይደለም? እንደዛ ነው የሚደረገው። ግን ከዋናው ነው የሚጀመረው። ከዋናው በጣም ካስቸገረን ማለት ነው። ልክ እንዲህ እያደረግን የምንዋጋው ከሆነ እኛ አይደለም የምንነቅለው፣ መንፈስ ቅዱስ ትዕግስታችን አይነው ነቅሎ ይጥልናል። መንፈስ ቅዱስ ትዕቢትን ከእያንዳንዳችን ከማህበረሰባችን ከሀገራችን ከመላው ዓለም